የበሽታዎች ሁሉ ቆሻሻ ጉንፋን፣ የሰው ተልካሻ አስመሳይ ሰው የዘላለም ሕይወት ኢየሱስ ክርስቶስ ብቻ ነው። ሰላም፣ እኔ ወንድማችሁ መሪሁን ነኝ። ወደ ማብራሪያው የበሽታዎች ሁሉ ቆሻሻ ጉንፋን ብዬ ልል ቻልኩበት። ጉንፋን በጣም ቆሻሻ በሽታ ነው። በሰው ፊት ያዋርዳል። ጉንፋን የያዘ ሰው ስብሰባ መምራት አይችልም። በክብር በእንግድነት ክብር ቦታ መጋበዝ አይችልም። ተጋብዞ እንኳን ቢሄድ በሰዎች መሃል ያናፍጠዋል፣ ያስለዋል እና ዝም ብሎ ፈሳሽ ይወርደዋል። ስብሰባ ሊመራ እንኳን ቢቆም ብል በማንኛውም መድረክ ላይ መቆም አይችልም። ምክንያቱም ፍሳሽ ከአፍንጫ ይወጣል፣ ጉንፋን ይወጣል፣ ያናፍጠዋል፣ ያስነጥሰዋል፣ ያስለዋል። ስለዚህ ፎጣውን ይዞ ያናፍጥ ወይስ ያስለው ወይስ ያስነጥስ? የትኛውን ይሰማል? ስለዚህ በሽታ ነው ብሎ መተኛት አይችልም። አያስተኛውም። በሽታ ይዞኛል ብሎ መተኛት አይችልም፣ ግን ይራመዳል። የሚገርሚ በሄደበት ሁሉ ያዋርደዋል። ከክብር እንግዶች ጋር ምሳ ልትበላ በተቀመጥክበት ያዋርድሃል፣ ያስልሃል፣ ያናፍጠሃል፣ ያስነጥስሃል። በቃ ትክክል አትሆንም። ቀዩን የለውም፣ የተጨናነቀ ያጨቃይብሃል። ስለዚህ ውርደታምና ቆሻሻ በሽታ ጉንፋን ነው። ሌላ በሽታ እንኳን ቢይዝ ተኝቴ ትታከማለህ፣ መራመድ አትችልም። ወባ፣ ታይፎይድ፣ ታይፈስ፣ ሌሎች በሽታ ቢሆን በስነ ስርዓት ትተኛለህ፣ ሰው ይጠይቀሃል። ሰው የማይጠይቀው ቆሻሻ በሽታ፣ በሰው ፊት የሚያዋርድ በሽታ፣ ሳይመስል የሚጎዳ በጣም አስጠሊ በሽታ ጉንፋን ነው። ስለዚህ ከጉንፋን ተጠንቀቁ። ጉንፋን ከያዘ ሰው። ሁለተኛ የሰው ተልካሻ አስመሳይ ነው ብያለሁ። የሚገርማችሁ በጣም አስመሳይ ሰው ተልካሻ ነው። ለምን መሰላችሁ? ጓደኛዬ ነው፣ የልቤ ሰው ነው ብለህ ልብህን ውስጥን አውርተህ ተጠግበዋለህ። መያዝን ሰው መስሎ ከአንደበቴ ወስዶ በጠላቶች ላይ ዜናህን ይዘግባል። ደካማ ጎንህን፣ የቤትህን ምስጢር ያወቀውን ገመናን በሙሉ ወስዶ ለሌላ ሰው ይናገራል። አስመሳይ ሰው በማንኛውም ሰው ዘንድ ተቀባይነት አይኖረው። አስመሳይ ሰው ትክክለኛ ጓደኛ አይኖረው። ለምን ካልከኝ ሁሉም ሰው ጋር ይሄዳል። ሁሉም ጓደኛው ነው። ከሁሉም ጋር ይሄዳል። ምክንያቱም ሁሉን ስለሚመስል። አስመሳይ ሰው የእስስት ባህሪ ያለው ሰውን ይመሳሰላል። አስመሳይ ሰው የይሁዳ መንፈስ አለው። ምክንያቱም እየሳመ የልብ ጓደኛ መስሎ አቅፎ አሳልፎ ይሰጥሃል። አስመሳይ ሰው በበሽታዬ በችግሬ ጊዜ ከጎኔ አይቆምም። ችግሬና በሽታዬን ማጣቴን ወስዶ ለሌሎች እያወራ ቅድም ካንተ ጋር በልቶ ጠጥቶ አሁን ደግሞ ስታጣ ስትቸገር ካንተ ሸሽቶ ከሌሎች ጋር ውለውን ይቀጥላል። ስለዚህ ከአስመሳይ ሰው ሽሹት። አስመሳይ ሰው አደገኛ መርዝ ነው። አስመሳይ ይሁዳ ኢየሱስን በእጅ ሰላምታ አሳልፎ ሰጥቷል። ዛሬ ከይሁዳና ከአስመሳይ ሰው ራቁ። አስመሳይ ሰው እያመንክ ገደል ይከታል። ከአስመሳይ ሰው ተጠንቀቁ። የዘላለም ሕይወት ኢየሱስ ክርስቶስ ነው ብያለሁ። መጽሐፍ ቅዱሳችን እንደምናገረው መዳን በሌላ በማንም የለም፣ እንድንድንበት ዘንድ ከሰማይ በታች የተሰጠ ስም ይህ ነው። እሱም ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የሌለበት ሰው ባዶ ነው። ምክንያቱም እሱ ሰው ተስፋ የለውም፣ መንገዱም ፍጻሜ የለውም። የሚገርማችሁ አንድ መኪና የሄኖ ቦታ ለመሄድ አስቦ ተነስቶ እንደሆነ ረዥም መንገድ ከሄደ በኋላ መንገዱ ከተቋረጠ ወይም ከተዘጋ ወይም ድልድይ ከተቆረጠ ያለው ታንስ ወደኋላ መመለስ ነው። ኢየሱስ የሌለበት ሰው ይሄዳል እንጂ ወደኋላ ይመለሳል። ምክንያቱም ኢየሱስ ክርስቶስ እኔ መንገድና እውነት ሕይወት ነኝ ብሏል። እሱ የዘላለም ሕይወት ነው። እሱ የሚያጠግብ የሚበላ የዘላለም እንጀራ ነው። እሱ የሕይወት ምንጭ ነው። ስለዚህ ኢየሱስ ክርስቶስ ያለበት ሰው የወደቀ ይመስላል ይቆማል፣ ያጣ ይመስላል ያገኛል። ከሁሉም ጠግቦና ሀብታም ሆኖ የሚኖር ኢየሱስ ክርስቶስ ያለበት ሰው ነው። ወገኖቼ ዛሬ በቤታችሁ በሕይወታችሁ ኢየሱስ ክርስቶስ ካለ ከእናንተ በላይ የታደለ ሰው የለም። ቆይቼ የእግዚአብሔርን ደጅ ጣናው፣ እርሱም ዘንበል አለኝ፣ ጩኸትንም ሰማኝ ያለው ዳዊት እውነቱን ነው። እግዚአብሔር ይደርሳል። ስለዚህ ክርስቶስ አለ ዛሬ በቤቴ በሕይወቴ በጓዳ ብዙ ችግር ሊኖር ይችላል። ኢየሱስ ካለ ግን ሁሉን ታሸንፊያለሽ።
ቃል ያለ ሰው ይበልጣል። ኢየሱስ ያለ ሰው ይበልጣል። ኢየሱስን ያላገኛችሁ ያልተቀበላችሁ እውነት እውነት እላችኋለሁ ይህንን የዘላለምን ሕይወት የሆነውን ኢየሱስ ክርስቶስን ጋብዛችኋለሁ። ዓይን እያየ ጆሮ እየሰማ አይምሯችሁ እያስተዋለ ዝም ብላችሁ መንገድ የሌለውን የተቋረጠውን ወይም የተሰበረውን መንገድ አትሄዱ። የምትሻገሩበት የለም። መመለሳችሁ አይቀርም። ላትመለሱ ወደ ኢየሱስ ኑ። መንገዱ እስከ ሰማይ ድረስ ይመራል። ድካም የለውም። እሱ ኢየሱስ ስለሚሸከመን በጌታ ላላችሁ ደግሞ እናገራችኋለሁ። እግዚአብሔር ዛሬ ከነበራችሁበት ከመከራ ሕይወት፣ ከጭንቅ ሕይወት፣ ካጣችሁበት ነገር ሁሉ ያወጣል። ወደሚትፈልጉበት ክብር፣ ወደሚተመኛችሁት፣ ወደ አቀዳችሁት ደስታ ይዟችሁ ይወጣል። ኤርምያስን ምንን ታያለህ ያለ የለውዝ በትር ያለው አለ። መልካም አይተሃል የፈጽመው ዘንድ በቃል ተጋለው ያለው ኢየሱስ ይሄ ወንድም ዛሬም አንተም ያየውን የተመኘውን የሚፈጽም የሚያከናውን ኢየሱስ ካንተ ካንቺ ጋር ነው። ደስ ይበላችሁ። መንገዳችሁ አቋራጭ አይደለም፣ ረጅም ነው። ኢየሱስ ክርስቶስ ያድናል። መዳን በኢየሱስ ክርስቶስ ብቻ ነው። ስለዚህ ወደ ኋላ ሪላክስ አድርግ። የበሽታ ሁሉ ቆሻሻ ጉንፋን። ምክንያቱም በጓደኛ ፊት በተጋበስክበት የሚያዋርድ ውርደታም በሽታ ነው ብለህ አትተኛም። እያመንክ በሽታ አይደለም ብለህ ከወጣክ በቃ በሰው ፊት ያዋርዳል። ፎጣና ሶፍት ከእጅ አይለየውም ጉንፋን የያዘ ሰው፣ ምክንያቱም ስለሚያዋርደው። እሺ ጉንፋን ነው ይዛቸው ሰዎች ቸልስ በሉ ውጡ ጋዛ። ከጉንፋን እግዚአብሔር ያላቀቃቸው። ጉንፋን ይዞ እኮ ጸሎት የለው፣ ምክንያቱም በሽታ ነው አትለውም። ስለዚህ ቆሻሻ በሽታ ጉንፋን ነው። ሌላስ በሽታ ቆሻሻ አይደለም ካልክ ሌላ በሽታ እንግዲህ ትተኛለህ፣ ትታከማለህ፣ ትስድኔ ከዳንክ ትወጣለህ። ግን በሽታን ብለህ አትተኛም። እያመንክ ነው በሰው ፊት የሚያዋርድ። ከጉንፋን ይጠብቃችሁ። የሰው ተልካሻ አስመሳይ፣ እሱ በሁለት በኩል የሚቆርጥ ምላጭ በብር ትገዛለህ፣ ካልተጠናቀቅ ይቆርጥብሃል። አስመሳይ ሰውም በጣም ከሱ ካልተጠናቀቅ ያደማሃል፣ ያቆስልሃል። ተጠንቀቅ። አስመሳይ ሰው መጥፎ ነው፣ በጣም ክፉ ነው። የልብህን ገመናህን፣ የቤትህን ገመናህን በቃ ያወራህበትን ወስዶ ለሌሎች ያወራል። እዛም ሄዶ አይታመንም። የእሱን ደካማ ጎን ላንተ ያወራል። ባይደዋይ የሆነ ክፉ ሰው መጥቶ አጠገብ ላይ ሐሜት ካወራክ እዛኛው ሰውየው ቦታ አንተ ቆም። አንተውም እንደዚህ ነህ፣ እየቸበቸበህ ነው። ሐሜትን አትቀጥል ከሱ ጋር፣ ቸብቻቢ ነውና። ስለዚህ ሐሜተኛ፣ ወረኛ፣ ምቀኛ፣ ተሳዳቢ ካምፓኒያቸው አንድ ነው። ስለዚህ ከእንደዚህ አይነት ድርጅቶች ተጠንቀቁ። እነዚህ ካምፓኒ ወይም ይህ ድርጅት በቅርቡ መዘጋት አለበት። ለምን? ጠቃሚ አይደለም። ስለዚህ የዘላለም ሕይወት የሆነውን ኢየሱስ ክርስቶስን ምርጫችን እናደርግ። ጌታ ኢየሱስ ለዘላለም የሚያድን የሚሸከም ኃጢአተኛ ነሽ ብሎ አይሸሽ። ደካማ ነህ አይል። ልብህን ነግረህ ውስጥህን ደካማ ጎንህን የቤትህን ገመናህን ገልጠህ ለሌሎች አያወራም። ውርደትን አስረስቶ በናቁ ሰዎች ፊት የሚያከብር ኢየሱስ ክርስቶስ ብቻ ነው። በናቁና በጠሉ ሰዎች ፊት ከፍ የሚያደርግ የናቁን የጠሉን በታች አድርጎ በላያቸው ላይ የሚሾም ኢየሱስ ብቻ ነው። ስለዚህ ጌታ ኢየሱስ ደራሽ አምላክ ነው። ሻሎም። እኔ ወንድማችሁ መሪሁን ነኝ። መልእክቱን ሼር፣ ኮፒ ሊንክ፣ ዱይት አድርጉ። ይጠቅማችኋል እላለሁ። ወዳችኋለሁ።